ዝምታን የመሰለ ገዳይ መሳሪያ ከየትም አታገኝም። ሲሰድቡሽ ዝም፣ በሐሰት ሲከሱሽ ዝም፣ ስምሽን ሲያጠፉት ዝም፣ እግር በእግር እየተከታተሉ ክፉን ሲያወሩብሽ ዝም፣ ሲያሞግሱሽ ዝም። በአጠቃላይ በምንም አይነት ሁኔታ ውስጥ ብትሆኝ ዝም ማለትን የመሰለ በጣም ከባድ መሳሪያ የለም። የትኛውንም ሰው በዝምታሽ ድራሹን ማጥፋት ትችያለሽ፣ ምንም ባለመናገር። አንቺ ዝም ስትይ ፈጣሪሽ ማውራት ይጀምራል። አንቺ ለቀቅ ስታረጊ ፈጣሪሽ ጠበቅ አድርጎ መያዝ ይጀምራል። ህጉ እንደዛ ነው የሚሰራው። ስለዚህ ከዛሬ ጀምሮ ከማንም ሰው ጋር መከራከርና መጨቃጨቅ አቆሚ። ራስሽን ስምሽንና ክብርሽን ለማጽዳት ነጥብ ለማስቆጠር መፍጨርጨርሽን አቆሚ። ያንን ስታቆሚ እውነት ራሱን በራሱ መግለጥ ይጀምራል። ያን መናገር አይጠበቅብሽም። ያንቺ እውነት እግር አውጥቶ ሲራመድ ሁሉም ሰው ቆሞ ይመለከታል፣ ቆሞ ያጨበጭባል። ስለዚህ ፍርዱን ለጊዜ ሰተሽ ዝም በይ። ጊዜ ማለት ማን እንደሆነ ታውቂያለሽ? ጊዜ ማለት የእግዚአብሔር ሌላ ሁለተኛ ስሙ ነው። ጊዜ ይባላል። የሁሉም ነገር ጀግናና የሁሉም ነገር ፈራጅ ጊዜ ይባላል።